እግዚአብሔር ቸርነትና መጠቦች ናቸው። በቤተ መቅደሱ የተገኛችሁ ኦርቶዶክሳውያን ቤተሰቦቻችን ምዕመናንና ምዕመናን ናችሁ። በክርስቶስ ሰላም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ መጠን አጠር ላለ ጊዜ የእግዚአብሔር ቃል እንማራለን። የምንማርበት የትምህርታችን ርዕስ የሚሆነው አንተ የእግዚአብሔር ልጅ ነህ በሚል ይሆናል። በዮሐንስ ወንጌል በምዕራፍ 1 ቁጥር 50 ላይ እናገኘዋለን። ይህ ወንጌል ዛሬ በቅዳሴው የተነበበ የወንጌል ክፍል ነው። ቤተክርስቲያናችን በዚህ ወር ሁላችሁ እንደምታውቁት በጾመ ነቢያት ብለን የምንጠራው ሁላችን ተስፋ የምናደርገው የአምላካችንን የክርስቶስን ልደት ለማክበር ራሳችንን በጾም በጸሎት የምናዘጋጅበት እንዲህ ባለ መንገድ በተስፋ ልደቱን የምንጠብቅበት ወቅት ነው። ይህ ሳምንት ደግሞ በቤተክርስቲያናችን አጠራር ዘመነ ስብከት ተብሎ ይጠራል። ከዚህ በኋላ እስከ ልደት ያለው ስብከት ብርሃን ኖላዊ ተብሎ ይጠራል። ስብከትም ክርስቶስ ነው። የቤተ ክርስቲያን የሥርዓተ አምልኮ ማዕከል ክርስቶስ ነው። ቤተ ክርስቲያን የተለያዩ በዓላትን ብታከብርም ቤተ ክርስቲያን የእርሱ የግንዱ የክርስቶስ ቅርንጫፎች የሆኑ ቅዱሳንን በቤተ ክርስቲያን ልዩ ስፍራ ብትሰጣቸው የአምልኮ ማዕከል ግን ኢየሱስ ክርስቶስ ነው። ሰንበተ ክርስቲያንን ቤተ ክርስቲያን ብታከብር በዚህ ዕለት በሰንበት የምታመልከው ክርስቶስን ነው። ስብከቱን እርሱ ነው። ብርሃኑን እርሱ ነው። እረኛውም ኖላዊ ተብሎ የተጠራው እርሱ ክርስቶስ ነው። በተለይ በዚህ ሳምንት ነቢያት ስለ ክርስቶስ አስቀድሞ የሰበኩትን አስቀድሞ በትንቢት መነጽርነት የተናገሩትን የምታዘክርበት የምታስብበት በሥጋ ማርያም የተገለጠው የሰው ልጆች ባህሪ የተዛመደው አምላክ እንደዚሁ እንደ እንግዳ ደራሽ ድንገት የተከሰተ የተገለጠ ሳይሆን ሰው ከመሆኑ አስቀድሞ ነቢያት በተስፋ የጠበቁት ትንቢት የተናገሩለት በሕጋቸው የጻፉለት ይጠብቁት የነበረ ተስፋ ያደርጉት የነበረ ተስፋቸውን ይዘው ወደ መቃብር እንደወረዱ ነቢያቱ ቤተ ክርስቲያን ይህንን የምታስብበት ጊዜ ነው። በዚህ በዮሐንስ ወንጌል በምዕራፍ 1 ቁጥር 44 ጀምሮ ጌታችን በገዳመ ቆሮንቶስ 40 መዓልት 40 ሌሊት ከቆየ በኋላ ለአገልግሎት ወደ ምድሪቱ ሲሰማራ የመጀመሪያ ስራው ያደረገው ደቀ መዛሙርቱን መምረጥ ነው። እርሱን የሚያገለግሉትን እርሱን የሚከተሉትን ስለ እርሱ ዓለምን የሚተውለትን ደቀ መዛሙርቱን እንደመረጠ በዚህ የወንጌል ክፍል እናገኛለን። እንድርያስን፣ የዮና ልጅ ስምዖን የተባለውን ጴጥሮስን እነዚህ ከጠራ በኋላ በማግስቱ ደግሞ ወደ ገሊላ ሊሄድ ወደደ። በዚያም አንድ ፊልጶስ የተባለ ሰው አገኘ።
ፊልጶስን ከሩቅ አይቶ ተከተለኝ ብሎ ጠራው። ፊልጶስን የጌታን ጥሪ ከሰማ በኋላ ደግሞ እርሱ ደግሞ ወንድሙ ናትናኤልን እንደዚሁ ከክርስቶስ ያገኘውን ጥቂት የእውቀት ሽታ ለማካፈል ናትናኤልን ሙሴ ነቢያት በትንቢታቸው ሙሴ በሕግ የጻፉለትን የናዝሬቱን ኢየሱስን አግኝተነዋል በማለት ይህን ታላቅ የምሥራች ለናትናኤል እንደነገረው ቅዱስ መጽሐፍ ይነግረናል ወንጌሉ። ናትናኤልም ፊልጶስ እንዲህ ባለ ጊዜ ከናዝሬት መልካም ነገር ሊወጣ ይችላልን የሚል አንድ የሰውነት ጥያቄ ጠይቆት ነበረ። ፊልጶስ ከዚህ በኋላ ከፍ ያለ የነገረ መለኮት ጥልቅ እውቀት ስለሌለው የተገለጠውን አምላክ ማብራራት የሚችልበት አቅም ላይ ስላልደረሰ አማራጩ መተይ የሚል ነበረ። ወደ ክርስቶስ ነው ሪፈር የጻፈለት። እኔን የጠራኝን ናና መጥተህ አግኘው፣ ከእርሱ ትሰማለህ፣ መጥተህ ተመልከት አለው። ያን ጊዜ ናትናኤል ይህንን ቃል ሰምቶ ወደ መሲሁ ሲመጣ ክርስቶስ ከሩቅ አይቶት ይህ ተንኮል የሌለበት በእውነት እስራኤላዊ ብሎ መሰከረለት። ይህን ታላቅ የማበረታቻ ቃል የማጽናኛ ቃል ሰማ። ክርስቲያኖች ወደ እግዚአብሔር ስንመጣ ከነ ድካማችን ብንመጣ፣ ወደ እግዚአብሔር ስንመጣ ከነ ኃጢአት በደላችን ብንመጣ፣ ወደ እግዚአብሔር ስንመጣ ከነ እውቀት ጉድለታችን ብንመጣ እግዚአብሔር መጀመሪያ በማበረታታትና በማጽናናት ነው የሚቀበለን። ጉድለታችንን የሚያሳየን በአባታዊ ጥበብ ነው። ሰው ሙሉ የሆነ ሲመስለው የጎደለ መናቅ ልማዱ ነው። ሰው ንጹሕ የሆነ ሲመስለው የበደለ ማሳነስ ልማዱ ነው። እግዚአብሔር ግን የሰው ልጆችን ሁሉ ከነድካማቸው የሚቀበላቸው አምላክ ነው። ድካማቸውን የሚያራግፍላቸው፣ ብርታቱን የሚያካፍላቸው አምላክ ነው። ናትናኤልን እንዲህ ባለ መንገድ ነው የጋበዘው። ተንኮል የሌለበት እስራኤላዊ፣ ነውር ተንኮል የሌለበት እስራኤላዊ፣ ቅን እውነተኛ እስራኤላዊ በማለት መሰከረለት። ናትናኤል ከዚህ በኋላ ምን አለው? ከወዴት ታውቀኛለህ? በፊቱ ያቆመው ማን እንደሆነ አላወቀም። ከወዴት ታውቀኛለህ አለው። ፊልጶስ ሳይጠራ ከበለስ በታች ሳለ አውቃለሁ አለው። ይህንን አንድ ታላቅ ምስጢር ሲነግርበት በረቀቀ ጥበብ በበለሱ ስር ሳለ ያከናውን የነበረውን ሲገልጥበት ሲነግረው፣ ለራሱ በሚገባው ቃል ሲነግረው ረቢ መምህር ሆይ በእውነት አንተ የእግዚአብሔር ልጅ ነህ በማለት መሰከረለት። ክርስቲያኖች በዚህ ትምህርት ነው ጊዜያችንን ጥቂት የምንወስደው። ናትናኤል፣ ፊልጶስ፣ እንድርያስ፣ ጴጥሮስ እነዚህ ደቀ መዛሙርት ከተናቀ ማህበረሰብ ከተናቀ አካባቢ የተጠሩ ናቸው። የጠራቸው እግዚአብሔር ነው። እግዚአብሔር ያሰማቸው ድምፅ ተከተሉኝ የሚል ድምፅ ብቻ ነው። እግዚአብሔርን ለመከተል የተዘጋጀ ልብ ስላላቸው፣ የተዘጋጀ ልብ ስለነበራቸው እግዚአብሔር የነበሩበትን ስፍራ ሳይሆን ልባቸውን ተመልክቶ የጠራቸው ናቸው። እግዚአብሔር ሊከተሉት የፈቀዱትን፣ እርሱን ሊከተሉ የወደዱትን ከሱ አይሰወሩ። ባሉበት መጥራት የሚችል ኃይል ጸጋ ያለው አምላክ ነው። ለእግዚአብሔር እርሱን ለመከተል የተዘጋጀ ልብ ካለ ቤትም ብንኖር የእግዚአብሔር ድምፅ ለጆሮአችን ሩቅ አይሆንም። ክርስቲያኖች ግን እግዚአብሔርን ለመከተል ያልፈቀደ ልብ ካለን ሩቅ ቅርብም ሆነን ለእግዚአብሔር መጨበጥ ይቸግረናል። ብዙ ሰው ለመቅደሱ ቅርብ ሆኖ ለእግዚአብሔር ሩቅ ይሆናል። ብዙ ሰው ለእግዚአብሔር ቃል ቅርብ ሆኖ ግን በእግዚአብሔር እጅ ለመያዝ እድል ይከለክላል። ሰብአ ሰገል ከሩቅ ምስራቅ ነው የመጡት። ኮከብ እየመራቸው ነው የመጡት። ጌታ በተወለደ ጊዜ የአይሁድ ንጉሥ የት ነው? ወዴት ነው? እንሰግድለት ዘንድ መጥተናል እያሉ ሲናገሩ በክርስቶስ በተወለደበት በቤተልሔም አቅራቢያ የነበሩት ይህንን አልሰሙም። የክርስቶስን መወለድ አያውቁም። በቤተልሔም ምን እንደተከናወነ አያውቁም። ጆሮአቸውንም ልባቸውንም ከእግዚአብሔር ስላራቁ ቅርብ ሆነው እግዚአብሔር ሩቅ ሆነባቸው። ክርስቲያኖች ለመቅደሱ ቅርብ ሆነን እግዚአብሔር ሩቅ እንዳይሆንብን
እንዳይሆንብን፣ መዳን ሩቅ እንዳይሆንብን እነዚህ በሩቅ የነበሩ በቤተ ሳይዳ የተናቀች ናት። ቤተ ሳይዳ የክፋት መንደር ናት። ጌታችን ራሱ በወንጌል ተናግሮባታል። ስለ ከተማይቱ ክፋት ወዮልሽ ቤተ ሳይዳ በማለት ግን እግዚአብሔር ተመልከቱ፣ በጸጋው ያስቀራቸው ቅሬቶች ናቸው። የከተማ መበላሸት አይደለም ጉዳዩ። በተበላሸ ከተማ ውስጥ እግዚአብሔር የሚታይብን ልዩ ምልክቶች ቅሪተ አካል መሆን፣ በጸጋ የተመረጡ ቅሬታዎች መሆን። የዓለም መበላሸት አይደለም ጉዳዩ። ዓለም ሊበላሽ ይችላል፣ ግን በተበላሸ ዓለም ውስጥ ጤነኞች ሆነን በሃይማኖት ጤነኞች ሆነን በንጽሕና ከብረን የእግዚአብሔር ቤተ መቅደሶች ሆነን ምልክቶች ሆነን መኖር እንዲህ ባለ ሁኔታ ይኖሩ የነበሩ ናቸው እና በዚያ በማህበረሰቡ የተናቁ ናቸው። ነገር ግን ክርስቶስ የቤተ ክርስቲያን አባት ሊያደርጋቸው፣ የክርስትናው መሪ ሊያደርጋቸው፣ የክርስትናው ሰብሳቢ ሊያደርጋቸው፣ የጨለማው ዓለም ብርሃን ሊያደርጋቸው ከተናቀ መንደር ጠራቸው። ተከተሉ። ይህን ድምፅ ሰምተው ተከትለው ፊልጶስ ይህንን ለማካፈል ወደ ናትናኤል ሄደና ናትናኤል ምን አለው? ና ነቢያትና ሙሴ በሕጋቸው የጻፉለትን የናዝሬቱን ኢየሱስ ክርስቶስን አግኝተነዋል። የእኛ ሊቃውንት ኢትዮጵያውያን ሊቃውንት ይህን ሲተረጉሙ አይሁዳውያን የዮሴፍ ልጅ ብሎታል ናትናኤል። ፊልጶስም ደግሞ አይሁዳውያን የዮሴፍ ልጅ ብለው በመጥራት የተሰናከሉበትን የናዝሬቱን ኢየሱስን አግኝተነዋል አለ ይላል። አንዳንድ ኦርቶዶክሳውያን ደግሞ መተርጉማን ምን አሉ? ፊልጶስ ድክመት ተገኘበት፣ ገና በእውቀት አልጎለመሰምና ሦስት ድክመቶች ተገኙበት። አንደኛው ክርስቶስን ናዝራዊ ብሎ ጠራው። የናዝሬቱ ኢየሱስ አለው። እርሱ ናዝራዊ አልነበረም፣ የተገኘው ከቤተልሔም ነው። ናዝሬት የተበላሸች ከተማ ናት። በናዝሬት ያደገበት ዋናው ምክንያት ለተበላሸው ዓለም መድኃኒት ሐኪም ሆኖ መምጣቱን ለመግለጥ ነው ይላል። በሽተኞች ባለመድኃኒቱን ይሹታል ተብሎ እንደተነገረ የታመመችው ናዝሬት፣ በስነ ምግባር የጎሰቆለችው ናዝሬት፣ ከእግዚአብሔር ፈቃድ ውጭ የሆነችው ናዝሬት በእግዚአብሔር ፈቃድ እንድትታከም ሕይወት እንድታገኝ በተበላሸችው ከተማ አደገ። ክርስቲያኖች ሁልጊዜ እግዚአብሔር ወደ በሽተኞች ይመጣል። የሚመጣው በሽታችንን ነቅሶ ሊገልጥብን ሳይሆን ሊያክመን የሚመጣ አምላክ ነው። መድኃኒት ሊሆነን የሚመጣ አምላክ ነው። የወደቀውን የሰው ልጅ ለማንሳት በጎሰቆለ ባህሪያችን የተገለጠ አምላክ ነው። ለማዳን ናትናኤል ፊልጶስ ናዝራዊ የናዝሬቱን ኢየሱስን አግኝተነዋል አለ። የመጀመሪያው ድክመቱ ይሄ ነው። ሁለተኛው ደግሞ የዮሴፍ ልጅ ማለቱ ነው። ተመልከቱ፣ የዮሴፍ ልጅ ማለቱ ነው። ክርስቶስ በምድር አባት የለውም፣ በሰማይ እናት የለውም። ቅድመ ዓለም ያለ አባት ከአብ የተወለደ፣ ድኅረ ዓለም ደግሞ ከእናት ያለ አባት የተወለደ ነው። እንዲህ ባለ መንገድ የሚገለጥ ነው። ነገር ግን ሁለተኛ ድካም ተገኘበት። ግን ስህተቱ ክርስቲያኖች ከቅን ልቡና የመነጨ ነው። ክህደቱ የክፋት አይደለም። ስህተቱ የእውቀት ማነስ ነው። በእውቀት ማነስ የሚስቱትን ሰዎች መንፈስ ቅዱስ ያስተካክላቸዋል። ጸጋ እግዚአብሔር፣ ጸጋ ቤተ ክርስቲያን ያስተካክላቸዋል። ትምህርተ ቤተ ክርስቲያን ያስተካክላቸዋል። ሰው ከልቡ ክህደት ካላፈለቀ በከንፈሩ የሚናገረው እግዚአብሔር አርሞ ይቀበለዋል። የፊልጶስ ንግግር እግዚአብሔር መንፈስ ቅዱስ የሚያርምለት ታርሞ የሚቀበል ንግግር ነው። የዮሴፍ ልጅ በማለት ተናገረ ስለ ክርስቶስ። ሦስተኛው ደግሞ ድክመቱ አግኝተነዋል ማለቱ ነው። ያገኘውስ ክርስቶስ ነበር፣ ፊልጶስ አልነበረም። ክርስቶስን ያገኘው ጠፍቶ የነበረ ፊልጶስ ነው። የተገኘው በክርስቶስ ነው። ነገር ግን ክርስቶስን አግኝተነዋል አለ። ቅዱስ ጳውሎስ እንደተናገረ ዛሬ ፍጹም ሳልሆን እንደ ዛሬ ፍጹም ሳልሆን ዛሬ እግዚአብሔርን ባገኘሁበት ጊዜ ሳይሆን በእግዚአብሔር የተያዝኩበት ወቅት ነበረ ብሎ እንደተናገረ በደማስቆ እንደያዘው ክርስቶስ እንዲህ ባለ መንገድ ገሊላ አካባቢ ወድቆ የተገኘ ነው። ነገር ግን እግዚአብሔር ተከተለኝ ሲለው አብርሃም አባቱ ስለሆነ በቅንነት የአብርሃምን መንገድ ይከተል ስለነበረ አብርሃም ዘመዶቹን እንደተወ መርከቢቱን፣ ጀልባይቱን፣ መረቢቱን ትቶ የተከተለ ቅን ነው፣ ደግ ነው።
እና ይህ ሰው ነው ወደ ናትናኤል ሄዶ ይህንን ጥያቄ ያቀረበው። ናትናኤል ምን አለ? ከናዝሬት መልካም ነገር ሊገኝ ይችላልን? ሊወጣ ይችላልን አለ። አዎ ናዝሬት ደገኛ የሚገኝባት ከተማ አትመስልም። በጎ የሚገኝባት ከተማ አትመስልም። የእግዚአብሔርን ጸጋ እየተቃወመ አይደለም። መመርመሩ ነው፣ መጠየቁ ነው፣ መፈተኑ ነው። ናትናኤል የተማረ ነው፣ ምሁረ ኦሪት ነው፣ ኦሪትን ያውቃል። ስለዚህ ዝም ብሎ ሳይፈትን አይቀበልም። ከቤተ ክርስቲያን የሚማሩ ይሄ ኦርቶዶክሳዊ መርህ ነው። ክርስቲያኖች ኦርቶዶክሳውያን ምዕመናን ሳይመረምሩ ሳይፈትኑ አይቀበሉም። ያገኙትን ውሃ ሁሉ አይጠጣም፣ እንጀራ ሁሉ አይበላም። ክርስቲያኖች በመሶባችሁ ያለውን እንጀራ እንኳ ትመለከቱታላችሁ፣ ለመብላት ነጭ ማውጣትና ለማውጣቱ እናያለን። ያገኛል። ለዚህ ነው መጽሐፍ ሁሉን ፈትኑ መልካሙን ያዙ ይላል። መረመረ። ከናዝሬት እንዴት መልካም ይገኛል? እኛ የምንጠብቀው መሲህ እንዴት ከናዝሬት ይገኛል? ለናዝሬት መድኃኒት የሚሆን ነው እርሱ። የፊልጶስ ጥያቄ መልስ ምን ነበር? መታይ ተመልከት፣ መታይ። ምን እንማራለን ክርስቲያኖች ከፊልጶስ? በልባችን ያልተመለሱ የነገር ሃይማኖት ጥያቄዎች ቢኖሩ፣ መምህራን ያልመለሱልን ጥያቄዎች ቢኖሩ ወደ ጌታችን ወደ ክርስቶስ በጸሎት ቀርበን መጠየቅ ነው፣ ደጅ መጥናት ነው። የሰዎችን ቅዠት እንዳናስተናግድ፣ የሰዎችን ምናብ እንዳናስተናግድ፣ የሰዎችን የልብ ፍልስፍና እንዳናስተናግድ ከሃይማኖታችን ጋር ቀይጠን እግዚአብሔር እናነጋግረዋለን። የመጣው የተገለጠው እኔን ያገኘኝ ማን እንደሆነ እንድታውቅ ከእርሱ ስማ። መጽሐፍም የሚለው ነው ከእግዚአብሔር የተማሩ ይሆናሉ። የልባችን ጉድለት የሚሞላበት አምላክ ነው። እርሱ ተጠይቆ የማይመልሰው መልስ የለም። በእግዚአብሔር ዘንድ የማይፈታ እንቆቅልሽ የለም። ስለዚህ መጠይ አለው። ወደ ጌታችን ሲመጣ ጌታችን ከሩቅ ተመለከተና ቀን እስራኤላዊ ነው፣ በእውነት እስራኤላዊ አለው። ምክንያቱም እስራኤላዊነት፣ አይሁድነት፣ የአይሁድ ስርዓታቸው የተገኘ ከእግዚአብሔር ነበረ። ነገር ግን አይሁድ ስርዓታቸውን አበላሽተውታል በሁለት መንገድ። አንደኛው የፈሪሳውያን ግብዝነት የአይሁድን ስርዓት አበላሽተውታል። ከሙሴ ሕግ በላይ ግብዝነታቸው እንዲታይ ይወዳሉ። ከሙሴ ስርዓት በላይ እግዚአብሔር በሲና ከሰጣቸው ስርዓት በላይ የእነሱ ሊቅነት እንዲታይ ይፈልጋሉ። በስርዓት እግዚአብሔር አይጓዙም። በተመጻዳቂነታቸው ስርዓት አይሁድን አበላሽተውታል። ሁለተኛው ለምድራውያን ሹማምንት አስገዝተውታል። ስርዓቱ ለቄሳር አስረክበውታል። እንዲህ ባለ መንገድ ስለነበሩ ከእስራኤል የተወለዱ ናቸው እንጂ በመንፈስ እስራኤላውያን አልነበሩ። ክርስቲያኖች ዛሬም እንደዚህ እንዳንሆን እኛ እንደ አይሁዳውያን ከጥምቀት የተወለድን ብቻ ሳይሆን መሆን ያለብን የጥምቀት ልጆች ነው መሆን ያለብን። ይህ በስም ክርስትናን በስም መጠራት ብቻ ሳይሆን በግብር ክርስቶስን የመከተል መንገድ እንደሆነ መረዳት ይጠበቅብናል። ብዙዎቻችን የስም ክርስቲያኖች ነን። መጽሐፍ ምን ይላል? አንተ ሰው ሕያው እንደመሆን መጠን ስምህ አለ ግን ሞተህማል ይላል። እግዚአብሔር እንዲበቁም ከመሞት ይጠብቀን። እውነተኛ ክርስቶሳውያን እንድንሆን ሕይወታችን ክርስቶስን እንዲያሳይ፣ መልካችን ይህን እንዲያሳይ። አያችሁ ምን አለ ፊልጶስ? ምንድን ያለው? አንድ ምልክት ነገረው። ምሁረ ኦሪት ስለሆነ ሙሴ በሕግ የጻፈለት ነቢያት ትንቢት የተናገሩለት የኔና የናንተ አምላክ ክርስቶስ ነቢያት ትንቢት የተናገሩ የአበው ተስፋ ነው፣ የአባቶች ተስፋ ነው። ያ ተስፋ ነው በሥጋ የተገለጠው። ይጠብቁት የነበረ ተስፋ ነው። የብሉይ ኪዳኑን መጽሐፍ ብንመረምር ብናነብ የምናገኘው ስለ ክርስቶስ ነው፣ ስለ እርሱ ነው። ውስተ ርእሰ መጽሐፍ ተጽሕፈ በእንቲአየ፣ በመጽሐፍ ራስ ስለ እኔ ተጻፈ ተብሎ እንደተነገረ ከኦሪት ዘፍጥረት ጀምሮ የምናገኘው ክርስቶስን ነው። አንድ ታላቅ አባት ሄሬኔዎስ ይባላል። ቅዱስ ሄሬኔዎስ እንዲህ ይላል፣ ክርስቶስ በቅዱሳት መጻሕፍት የተሰወረ ስውር ሀብት ነው ይላል። በብሉይ ኪዳን ዘመን ነበረ። አዳም ሲወድቅ አስቀድሞ ከውድቀቱ እንደወደቀ አዳም እግዚአብሔር ዝም ብሎ ፍጥረት ብቻ አይደለም የሰጠው፣ ፍርድ ብቻ አይደለም የሰጠው። መጀመሪያ ከፍርዱ በፊት ተስፋውን አስቀደመለት። በሰኮና በሴ መጣ። የት ያለው አዳም? አባታዊ ድምፅ፣ የርኅራኄ ድምፅ፣ መጥፋትን የአዳምን መጥፋት የማይወድ
በሰኮና ብስ የመጣ የሰው ኮቴ እያሰሙ ብሉይ ኪዳን የነበሩ አባቶቻችን ተስፋ አድርገውታል። ክርስቶስን በእውነት ጠብቀውታል። ከውድቀታቸው የሚያነሳቸው እርሱ እንደሆነ አውቀዋል። በብዙ ገቢረ ተአምራት የሰለጠኑ ነበሩ። ግን ሞትን መግደል እንደማይችሉ ተረድተዋል። ሞትን የሚገድልላቸው ሕይወት ወደ ዓለም እንዲመጣ ተስፋ አድርገውት ኖረዋል። እግዚአብሔር አዳም ከወደቀ በኋላ የት ነው ያለው ብቻ አይደለም። አዳም የወደቀበትን ምክንያት ሲናዘዝ ሲናገር እባብ ምክንያት እንደሆነቻቸው ከሔዋን ጋር ሲናዘዙ እባቡን ሲረግመው አዳም ሰምቶ ተስፋ አድርጓል። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ዘሯ ራስን ይቀጠቅጣል፣ አንተም ደግሞ ሰኮናውን ትነክሳለህ በማለት እግዚአብሔር እባቡን ሲረግመው አዳም ሰምቷል። በዚህ ጊዜ ነበር በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ፣ ዘሯ ራስን ይቀጠቅጣል የሚል ድምፅ ሲያሰማ እግዚአብሔር በአዳም ልብ ውስጥ እመቤታችን ገባች። ስሟን ባያውቀውም ግን ከአንድ ሴት ተወልዶ እንደሚያድነው እግዚአብሔር አወቀ አዳም። በዚህ ነው ቅዱስ ያሬድ ማርያም ሰታቱን ተካቱ ተከርሱ ለአዳም ከመባህሪ ጻዳ ማርያም በአዳም ገላ ውስጥ አፈር በሆነ ገላ ውስጥ መሬትነትን ባስተናገደ ገላ ውስጥ መቃብር በሰለጠነበት ገላ ውስጥ እንደ ነጭ ዕንቁ ታበራ ነበረ፣ ትታይ ነበረ። በዚህ ውስጥ ተሰብኳል ክርስቶስ የእባቡን ራስ እንደሚቀጠቅጠው እባቡ የተባለ ዲያብሎስ ነው። እግዚአብሔር በአብርሃም በኩል ተናግሯል። አብርሃምን ዘርህን እንደ ምድር አሸዋ አበዛዋለሁ፣ በስምህ የአሕዛብ ነገድ ይባረካል፣ በአንተ ይባረካል። በአብርሃም በኩል አብርሃም ወክሎት ክርስቶስን ወክሎ ለክርስቶስ ምሳሌ ሆነው የምድር ነገድ በሙሉ የሚባረክበት ታላቁ እውነተኛው አብርሃም ክርስቶስ ነው። በአብርሃም በኩል ተነግሯል። ክርስቶስ የዳዊት ልጅ ተብሎ ተጠርቷል። ስለዚህ ሙሴ በሕግ ጽፎለታል። በብሉይ ኪዳን ይታወቃል። በምሳሌ በሕብር በትንቢት በደረቅ ትንቢት ይታወቃል። ስለ ክርስቶስ ተነግሯል። እስራኤላውያን ከግብፅ ከወጡ በኋላ የመራቸው ሙሴ ነው። ብዙ ገቢረ ተአምራት የፈጸመው ሙሴ ነው። ባህር የከፈለው ሙሴ ነው። መና ከሰማይ ያወርድ የነበረው ሙሴ ነው። ከዓለት ላይ ውሃ አፍልቆ ያጠጣቸው የነበረ ሙሴ ነው። አንድ ቀን ግን ሙሴ አንድ ነገር ከእግዚአብሔር ሰማ። ምን ሰማ ሙሴ? እግዚአብሔር ወደ ናባው ተራራ ወሰደና ከነዓንን ከሩቅ አየው። ከነዓንን ከተመለከተ በኋላ ሙሴ ታያታለህ እንጂ አትገባባትም አለ። ይገርማል። ያን የመሰለ አባት በፈርዖን ፊት አምላክ ያደረገውን ሙሴ ታያታለህ እንጂ አትገባባትም አለው እግዚአብሔር። 40 ዘመን የመራውን ሕዝብ በናባው ተራራ ሊለየው ደረሰ ሙሴ። ዮርዳኖስን ሳይሻገር ወደ ከነዓን ሳይገባ መንገድ ላይ ሊቀር ነው አለ ሙሴ መንገድ ላይ የሚቀርበትን ምክንያት የብሉይ ኪዳን መጽሐፍ የሚያስነብበን እንዲህ ነው። ሙሴ እስራኤል ውሃ የሚጠጡት ባጡ ጊዜ አለቱን ምታው፣ ውሃው ይፈልቃል። ውሃው ሲፈልቅ እግዚአብሔር ሰጣችሁ ብለህ ስጣቸዋል። ሙሴ ሰው ስለሆነ ረሳው። ውሃው ሲመታው ፈለቀ። የመጀመሪያ ተአምር አይደለም፣ ብዙ ጊዜ የሆኑለታል። እና ውሃውን ሲፈልቅ ዝም ብላ ጠጡ አላቸው ሙሴ። ዝም ብሎ እግዚአብሔር ሰጣችሁ የሚለውን ረሳው ሙሴ። እግዚአብሔርን ተመልከቱ፣ አለማክበር ፈልጎ አይደለም፣ ሰው ስለሆነ ረስቶት ነው እንጂ በሕይወቱ እንደ ሙሴ እግዚአብሔርን ያከበረ የለም። እና ሙሴ ይህን በመናገሩ ምክንያት ይመስላል ከነዓንን እግዚአብሔር ምን አለ? አሳየውና ታያታለህ እንጂ አትገባባትም አለ። ሙሴ ግን ይገርማቸዋል፣ ዘምሮ ነው የሞተው። ሙሴ አልተቆጨም፣ በእግዚአብሔር ላይ አላኮረፈም። በልቡ ተስፋ ሰንቆ ትንቢት ተናግሮ ነው የሞተው። ከእኔ በኋላ እግዚአብሔር እንደኔ ያለ ነቢይ ያስነሳላቸዋል፣ እርሱን የማትሰማ ነፍስ ትጠፋለች። ይህ ትንቢት ተናገረ። ሙሴን በኋላ በደብረ ታቦር እንደምንመለከተው የተገለጠው በክብር ነው። የሉቃስ ወንጌል ምዕራፍ 9 ስታነቡ ሙሴና ኤልያስን በክብር ታይተው ነው የሚለው። ሙሴ ከእግዚአብሔር ተጣልቶ አይደለም ከነዓን የቀረው። ሙሴ ከነዓን የቀረው መሲሁን ለመስበክ ነው። ሙሴ የሕግ አባት ነው። ሕግን ከደብረ ሲና የተቀበለ ነው።
ስለዚህ ሙሴ ዮርዳኖስን ሊሻገር ይገባል። ዮርዳኖስ ደግሞ የአዲስ ኪዳን ሕግ የሚሰራበት ነው። ዮርዳኖስ ደግሞ ክርስቶስ የሚጠመቅበት ነው። ዮርዳኖስን ሊሻገሩ። ስለዚህ ሙሴ ለአዲስ ኪዳን ሕግ ጥላ የሆነች ሕገ ኦሪት የተቀበለ ስለሆነ ጥላ አካል ሲገለጥ ለአካል ቦታውን ይለቃል። ኢያሱ ነው ሊለቀው የሚገባ። ኢያሱ ማለት መድኃኒት ማለት ነው። ኢየሱስም ማለት መድኃኒት ማለት ነው። ኢየሱስ ዕብራይስጥ ነው፣ ኢያሱ ግሪክ ነው። ዮርዳኖስን ሊለቀው የሚገባ ኢያሱ ስለሆነ በትክክል ከስሙ ጀምሮ ክርስቶስን በማሳየት የበለጠ የጎላ ስለሆነ ሙሴ ለኢያሱ ቦታውን ለቀቀለት። ኢያሱ ዮርዳኖስን እየረገጠ ተሻገረ። ለዚህ ነው በመልካ ኢየሱሳችን ሰላም ለዝክረ ስምከ ስመ መሐላ ዘኢየሱስ ዘአንበረ ቅድመ እግዚአብሔር ባንኮርሱ ኢየሱስ ክርስቶስ ለዳዊት ባሪያ ከርሱ አክሊለ ስምከ ዘቄል ጸልበረሱ አህጉረ ጽድቅ ወረሰ ኢያሱ። የጠላትን አገር የወረሰው ኢያሱ ስምህን አክሊል ዘውድ አድርጎ ነው ይላል። ልቆ በመልኩ አክሊል አድርጎ ነው። በዚህ ሙሴ በሕግ የጻፈለት የተናገረለት ነቢያት ተስፋ ያደረጉት ያንን ታላቅ መሲህ ነው ያገኙት። ይሄን ነው ያገኘነው። እንደ እንግዳ ደራሽ የመጣ አይደለም። አይሁድ እንደሚሳደቡት ሐሳዊ መሲህ አይደለም። ሙሴ የተናገረለት ነው። ይመጣል ያለው ራሱ ነው። በነቢያት ትንቢት መንገድ የመጣ ነው። በበር የመጣ ነው። በመስኮት የገባ ሐሳዊ መሲህ አይደለም። እውነተኛ መሲህ ነው። እሱን ያገኘነው። ናትናኤል በእውነት አንተ ቅን እስራኤላዊ ሲለው ከወዴት ታውቀኛለህ አለው። ከበለስ በታች ሳለ አውቅሃለሁ። ይሄን ብዙ አልተርክላችሁም። በለስ የእግዚአብሔርን አዋቂነት ከሰው የተሰወረ ራሱ ናትናኤል የሚያውቀው ሰው የማያውቀው በበረሃ የተከናወነ ምስኪን ከሰው የተደበቀ ሰው አይደለም። በጫካ ያሉ አራዊት እንኳን አይናቸውን ያልገለጡበት ምስኪን ነበረው ናትናኤል። እሱ ፊልጶስ ሳይጠራ ከዚያ ከበለሱ በታች አውቃለሁ። ይህንን ሲለው አያችሁ፣ በአማን አንተ የእግዚአብሔር ልጅ ነህ፣ እውነተኛ የእግዚአብሔር ልጅ ነህ አንተ፣ መሲህ ነህ አንተ። ይህንን ሊያውቅ የሚችል እግዚአብሔር ብቻ ነው። ሰው ሊያውቀው የሚችለው አይደለም። ይሄን ምስኪን ይህንን ገመናን ያወቅ አንተ እግዚአብሔር የእግዚአብሔር ልጅ ነህ። ክርስቲያኖች ብዙዎቻችን በነጠላ አምረን እዚህ የተቀመጥነው የእግዚአብሔር ልጅ ክርስቶስ በቸርነቱ ቀሚስ በደሎቻችን ይሸፍኖልን፣ የጨለማ ስራዎቻችን ይሸፍኖልን፣ ከሰው ተደብቀን ያደረግ ተንኮላችን ይሸፍኖልን፣ በልባችን የሚመላለሱ የሚወጡ የሚወርዱ ለእርሱ የማይመቹ እንኳን የሆኑ ሀሳቦችን ሁሉ በቸርነቱ ጋርዶልን ነው፣ በእናትነቱ ደብቆልን ነው። እግዚአብሔር ስሙ የተመሰገነ ይሁን። ለዚህ ነው አቤቱ በምሕረትህ ብዛት ወደ ቤትህ እገባለሁ አለ ነቢዩ። በምሕረትህ ከኔ ጀምሮ እግዚአብሔር ሰውሮልን ነው ሰው ቢመለከትብን። ዛሬ እኮ የሆነ ቦታ ጠረጴዛ ላይ ተቀምጠን እኮ እንጀራ ቆርሰን ስንበላ የሰው ጭካኔ ታውቆ የለ በአንድ ጊዜ ቀርጾ ቲክቶክ ላይ ቦግ ማድረግ ነው የሚፈልገው ወዳጅ። አይደብቅም ሰው እንዴ! ካህናቶቻችን የልጆቻቸው ቤት ንስሐ ልጆቻቸው ቤት ሄደው አንድ ብርጭቆ ጠላ ከፊታቸው ስላስቀመጡ ቀርጾ ለቆ ገመና መግለጥ የሚፈልግ ትውልድ እኮ ነው የበረከተው። እግዚአብሔር የእሱን ገመና ስንቱን ተሸከመለት። እግዚአብሔር ስንቱን ሰወረለት። ሰው ፊት አይቶ ልብ የማይመረምር ሰው የማይመለከተውን የልቡን ጓዳ እግዚአብሔር እንዴት ባለ ቸርነት መጋረጃ ዘጋለት። አያችሁ፣ ናትናኤል ይህንን ሲሰማ ይህንን ሲነግረው እግዚአብሔር ወልድ ይህንን ሲነግረው አንተ የእግዚአብሔር ልጅ ነህ አለ። ይሄ መሲህ የእግዚአብሔር ልጅ እንደሚመጣ በአይሁዱ ፊት ይታወቃል። አይሁዱ ፊታቸው ነው፣ ይጠብቁታል። መሲህ የእግዚአብሔር ልጅ ይመጣል ይላሉ። መሲህ የእግዚአብሔር ልጅ የሚሉት ግን የባህሪ ልጁ ነው ማለታቸው ሳይሆን ለእግዚአብሔር የቀረበና በእግዚአብሔር የከበረ እንደማለት ነው በእነሱ ትርጓሜ። በዚህ በመዝሙረ ዳዊት መዝሙር 2 ላይ አንተ ልጄ ነህ እኔም ዛሬ ወለድኩ ብሎ እግዚአብሔር የተናገረውን የዳዊትን ትንቢት ያውቃሉ። የሚጠብቁበት መንገድ ግን የተሳሳተ ነው። ቤተ ክርስቲያን የተቀበለችበት መንገድ እና አይሁድ የጠበቁበት መንገድ የተሳሳተ ነው። አይሁድ የጠበቁበት መንገድ ለእግዚአብሔር ቅርብ የሆነ እንደ ዳዊት ያለ ሶሎሞንን እግዚአብሔር ልጅ
ባለ መንገድ ልጄ ብሎ የሚጠራው እስራኤልን ከቄሳራውያን ነፃ የሚያደርጋቸው ከሮም ባርነት የሚያላቅቃቸው የዳዊትን ዙፋን መልሶ የሚዘረጋላቸው ምድራዊ መሲህ ነው የሚመጣው ነበር። የተገለጠው መሲህ ግን የነፍስን ቁስል የሚያክም ነው። የተገለጠው መሲህ ግን ከሲኦል ግዞት ነፃ የሚያወጣ ነው። የተገለጠው መሲህ ግን እኛን የእግዚአብሔር ልጆች የሚያደርገን ነው። በጸጋ የእግዚአብሔር ልጆች ይህ ትንሽ ስለሚጠበቅ ሊቃነ ካህናቱ በትውፊት እየተወራረሱ ስለመጡ ሊቀ ካህናቱ ቀያፋ ክርስቶስን ጠይቆታል። የማቴዎስ ወንጌል ምዕራፍ 26 ስትመለከቱ አንተ በእውነት የእግዚአብሔር ልጅ ከሆንክ ንገረኝ፣ እንድትነግረኝ በእግዚአብሔር አምልሃለሁ። ቀያፋ ራሱ ጠብቀው ነበር። እየጠበቀው ነው የሰቀለው። ይገርማቸዋል። እየጠበቀው ብዙ ሰዎች እግዚአብሔርን እየጠበቁ ያጡታል። ታውቃላችሁ? የሚጠብቁበት መንገድ የተሳሳተ ሆነ። ብዙ ሰዎች እግዚአብሔርን እየፈለጉ ያጡታል። የሚፈልጉበት መንገድ የተሳሳተ ሆኖ ተመልከቱ። በየድንኳን ውስጥ ያሉ ፓስተሮች በቀለሷቸው፣ ጎረምሶች በቀለሷቸው ድንኳኖች ውስጥ ያሉ ብዙ ሰዎችን ጠጋ ብላችሁ ብትጠይቋችሁ እግዚአብሔርን ላገኘው ነው የሄድኩት ይሏቸዋል። አግኝቼዋለሁ ይሏቸዋል። አግኝቼዋለሁ። በተሳሳተ መንገድ እግዚአብሔርን ከመፈለግ መድኃኒዓለም ይጠብቅ። በትክክለኛው መንገድ ነው። ለዚህ ነው እግዚአብሔር ምን አለ? መንገዴ ከመንገዳችሁ ጋር አልተስማማም። በእግዚአብሔር መንገድ ስንፈልገው እናገኘዋለን። የተገለጠው ማን ነው? የነቢያት ተስፋ የተፈጸመበት ማን ነው? እግዚአብሔር፣ የእግዚአብሔር የባህሪ ልጁ እርሱ ነው። አዎ ነቢያት እሱን መጠበቅ ይገባቸዋል። ነቢያት በብሉይ ኪዳን ዘመን በብዙ ገቢረ ተአምራት ይታወቃሉ። ይገርማቸዋል። ሙት ማንሳት ድረስ የደረሱ ነቢያት ነበሩ። እነሱ ብቻ አይደሉም፣ መቃብራቸው ሳይቀር ሙት ማንሳት የቻለ ኤልሳዕ ሞተ፣ ተቀበረ። ነገር ግን ይላል ከተቀበረ በኋላ አፈር ከሆነ በኋላ ኤልሳዕ በመቃብሩ ላይ እስራኤላውያን አንድ አስከሬን ተሸክመው ሊቀብሩት መጥተው ጠላት ሲመጣባቸው ሳይቀብሩ ወርወር አድርገው ሲሄዱ የኤልሳዕ መቃብር ላይ ወደቀ አስከሬኑ እና መጽሐፍ ቅዱስ ምን ይለናል? አስከሬኑ የኤልሳዕን መቃብር በነካ ጊዜ ተነስቶ ቆመ ይላል። የሚገርም ነው። ኤልሳዕ መቃብሩ ሙት አንስቷል፣ እሱ ግን ለሞት ተይዟል። አያችሁ፣ ነቢያት ክርስቲያኖች ሞትን ከሙታን ላይ ማብረር ችለዋል። ሞትን ራሱን ግን መግደል አልቻሉም። ስለዚህ መሲሁን ጠብቀውታል፣ የእግዚአብሔርን ጠብቀውታል። ነቢያት ጽድቅ ሰርተዋል። በብሉይ ኪዳን ዘመን በጽድቃቸው ይታወቃሉ። ነገር ግን ጽድቃቸው የነሱ የግል ጽድቃቸው የገነትን ደጅ እንደማይከፍትላቸው ተረድተው ወኮነ ጽድቅነ ከመ ጸድቀ ትቶ ጽድቃችን ለመርገም ጨርቅ ተቆጠረብናል። በዚህ ውረድና ደረግ አድነን። ይህን ተስፋ ይዘው ነው የሄዱት። ይህን ተስፋ ይዘው ነው ወደ መቃብር የወረዱት። ይህ ተስፋ እነሱ ወደ መቃብር ከወረዱ በኋላ በሥጋ ተገለጠ። የእግዚአብሔር ልጅ ተገለጠ። ምንድን ነው የእግዚአብሔር ልጅ ከሚለው የምንማረው? ክርስቲያኖች የእግዚአብሔር ልጅ እስቲ የእግዚአብሔር ልጅ በሉ። እግዚአብሔር አብ የመሰከረለት የእግዚአብሔር ልጅ የምወደው ልጅ እርሱ ነው ያለ የእግዚአብሔር ልጅ ለመሆኑ ሰማያዊ ምስክርነት ያገኘ ያረጋገጠ የእግዚአብሔር ልጅ የባህሪ ልጁ የዘላለም ልጁ በዘላለማዊ ልጅነት የሚታወቅ እግዚአብሔር አብ አባት ነው ስንል ዘላለማዊ አባት ነው። አብ የሚለው ስም አባት የሚል ትርጉም አለው። አብ የሚለው ስም የዘላለም ስም ነው። የዘላለም አባት ከሆነ የዘላለም ልጅ አለው። የዘላለም ልጁ ያለ እናት የተወለደ ግን ያለ እናት ተወለደ ሲባል አባት ከልጁ እንደሚቀድመው እንዲያለ መቀዳደም የሌለበት የባህሪ ልጁ የእግዚአብሔር ልጁ እንዴት ብለን አንጠይቅም? እንዴት አንልም? ምክንያቱም ይሄ ልደት የረቀቀ ነው። ለቀዳማዊ ልደት አመስጠሩ ይላል ሊቁ። የመጀመሪያው ልደት አረቀቀው፣ ወለቃሉ ልደት አመንከሩ። ሁለተኛው ልደት ግን አስደነቀው። ረቂቅ ነው፣ አንመልሰው። እስቲ አንድ ጥያቄ ልጠይቃችሁ እናንተ ከማሰብና ከመናገር የቱ ይቀድማል? ሲማሰብ ምትሉ አሳዩ ልደት ከፍ ሊው እሻው ማሰብ አይቀርም የምትሉ ትኖራላችሁ። ጥሩ ከማሰብና ከመናገር ማሰብ ይቀድማል ብለናል አይደል? የሆነ እንደው ድንግጥ እዚህ ጋር የሆነ ድምፅ ቢሰማ ከፍ ያለ ድምፅ ደንግጠን እናቴ ድረሽ ብንል አስበን የተናገርነው ነው ወይ አይደለም?
እሺ አሁን እስከ ማሰብና ከመናገር የት ይቀድማል? መናገር ይቀድማል። ይገርማል። አያችሁ እንኳን የእግዚአብሔር የባህሪ ልጅን ጊዜ መመርመር ቀርቶኛ እኛ ልብ ውስጥ እንኳን ያለውን ይህንን መመለስ የምንችል አይደለም። እጹብ ድንቅ እንላለን እንጂ እጹብ ድንቅ ግን በአመክንዮ ለማስቀመጥ ብንሞክር፣ በሎጂክ ለማስቀመጥ ብንሞክር ከማሰብና ከመናገር መቀዳደም የለም። ሁለቱም ጋር አንድ ነገር ስናስብ ልክ እንዳሰብን በዚያ ቅጽበት ፊደል ልባችን ውስጥ ይሰራል። አልተገለጠም እንጂ ልክ እንደዚህ ነው። ይሄ ቃል እግዚአብሔር ቃል ነው። ለአብ ቃሉ ነው። ያለ ቃል የኖረበት ዘመን፣ ያለ መናገር አብ የኖረበት ዘመን የለም። ስለዚህ አብ ያለ መናገር የኖረበት ዘመን ከሌለ ቃልም ያልነበረበት ዘመን የለም። ያ ቃል ነው በሥጋ የተገለጠው። የእግዚአብሔር ልጅ ተብሎ ተገለጠ። እርሱ የእግዚአብሔር ልጅ በመሆኑ የባህሪ ልጁ በመሆኑ በሥጋ ሲገለጥ የሰው ልጅ ተባለ። የሰው ልጅ በመባሉ ምክንያት ደግሞ እኛ በጸጋ የእግዚአብሔር ልጆች ሆነን ስሙ የተመሰገነ ይሁን። የእግዚአብሔር ልጆች መሆናችን ብቻ አይደለም፣ በጣም ይገርማቸዋል። እግዚአብሔር አብ እኛን አሁን የሚመለከተን በክርስቶስ ነው። በእርሱ ነው የሚያይ። ባህሪያችንን ተዛምዷል። አምላካችን የሰው ልጅ ተብሎ ተጠርቷል። የእግዚአብሔር ልጅ ሲሆን በምድር ላይ ክርስቶስ ይገርማቸዋል። የሚወደው ስሙ የሰው ልጅ የሚለው እኛን የወደደበት ጥልቀት፣ የፍቅሩ ጥልቀት ርቀት የሚታይበት ወሰን የሌለው ፍቅሩ ሰዎች የሰው ልጅ ማን ይሉታል እንዲህ ብሎ ራሱን ጠርቷል። ክርስቶስ ከእግዚአብሔር የባህሪ ልጅ የተነሳ እኛ ምን ሆነናል? የእግዚአብሔር የጸጋ ልጆች ሆነናል፣ ወራሾች ሆነናል። እግዚአብሔር እርሱ የእኛን መልክ በመዋሃዱ ምክንያት የእርሱን መልክ እኛ ገንዘብ አድርገናል። አረጋዊ መንፈሳዊ የተባለ ልቅ ምን ይላል? ተወልደ በአምሳሊከ ከመ ይውለድከ በአምሳሊሁ፣ በመልኩ ይወልድ ዘንድ በመልክህ ተወለደ። በእግዚአብሔር መልክ ዳግመኛ እንድንወለድ በእኛ መልክ አምላካችን ተገለጠ። የእግዚአብሔር ልጅ የሰው ልጅ ተብሎ ተገለጠ። በሥጋ ማርያም ተገለጠ። ይህንን ነው ተመልክተነዋል፣ አይተነዋል ብለው የመሰከሩት እነዚህ ደቀ መዛሙርት ክርስቲያኖች። ዛሬም ቤተ ክርስቲያን ይህንን አምና በዚህ እምነት ትጸናለች። የእግዚአብሔር ልጅ አንተ ነህ ብለን ስንል ወራሽነታችንን እያረጋገጥን ነው። ወራሽነታችን የእግዚአብሔር ልጅ እርሱ በእርሱ የምናምን ከሆነ መንግሥተ ሰማያትን በሚከፍትልን በእርሱ የምናምን ከሆነ ሕይወታችንን ክርስቲያኖች እርሱን በግብር ለመከተል ማዘጋጀት ይጠበቅብናል። ታዲያ ሰው የእግዚአብሔር ልጅን ካልተከተለ ማንን ሊከተል ይችላል? የታመነ እውነት ነው እሱ፣ ቸር ነው፣ ደግ ነው እሱ፣ በልቡ ክፋት የለም እሱ። የምንከተለው እሱን ነው። እርሱን መከተላችን ለሕይወት ነው፣ የዘላለም ጉዞ ነው፣ የመንግሥተ ሰማያት ባለቤቶች እንድንሆን ነው፣ ልጆቹ እንድንሆን ነው፣ የባሪያ አገልግሎት እንዳናገለግል ነው፣ በቤተ መቅደሱ የልጅ ሥራ እንድንሠራ ነው። የእግዚአብሔር ልጅ አንተ ነህ የምንለው የእግዚአብሔር ልጅ አንተ ነህ ብለን የምንመሰክረው ክርስቲያኖች እግዚአብሔር አብ አባቱ ነው። አብ በእኔ እንዳለ እኔም በአብ እንዳለው መኑ ይላል ጌታችን። አብ በእኔ እንዳለ ማለቱ ምን ማለቱ ነው? አብ በእኔ ልብ ውስጥ በፍቅር በምልአት እንዳለ እኔም በአባቴ በእግዚአብሔር አብ ልብ ውስጥ በፍቅር በምልአት እንዳለው እናንተም ደግሞ በእኔ ኑሩ፣ በእኔ ፍቅር ኑሩ፣ በእኔ ሕይወት ኑሩ። በእኔ የእግዚአብሔር ልጅ አንተ ነህ ስንለው እኛ የእርሱ ልጆች እንድንሆን ነው። ልጆች ከሆንን ደግሞ ወራሾች ነው። አንድ ነገር ነግሬያችሁ ላልካ ካህናት ሲመርቁ ልብ ብላችሁ ሰምታችሁ ካወቃችሁ እንዲህ ይላሉ፣ የስሙ ቀዳሽ ይሉና ከዚያስ የክብሩ ወራሽ ያደርጋችሁ። እስቲ በሉ የስሙ ቀዳሽ ነው። እስቲ የክብሩ ወራሽ ያደርጋችሁ። በጣም ይገርማል። የስሙ ቀዳሽነት፣ ይሄ የስሙ ቀዳሽ ጸጋ ነው። ይህ ልጅነት ነው፣ ከእግዚአብሔር የተሰጠን ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ እንላለን። እግዚአብሔር ወልድ አባቱን አክብሮታል፣ አመስግኖታል። እርሱ ባመሰገነበት አፍ ክርስቶስን አፍ አድርገን አባታችን ሆይ ብለን የመጸለይ ስልጣንና ጸጋ ተሰጥቶናል። ልጆች ከሆነ የክብር ወራሽነት ደግሞ ዕጣ ፈንታ ልጆች ከሆነ ደግሞ ወራሾች ነን፣ ቅዱስ ጳውሎስ እንደነገረ። ስለዚህ እግዚአብሔር ልጅ አንተ ነህ ካልን ክርስቲያኖች መንግስቱን ለመውረስ እርሱን በግብር መከተል፣ እርሱን በሕይወት መከተል፣ እርሱን በመንፈሳዊነት መከተል፣ እርሱን በንጽህና መከተል፣ እሱን ንስሐ ገብቶ ቅዱስ ሥጋውን ክቡር ደሙን በመቀበል
በልባችን ውስጥ ተክለን በመከተል የመንግስቱ ወራሾች ልንሆን ይገባናል። የእግዚአብሔር ልጅ ኢየሱስ ክርስቶስ ባህሪያችንን ተዋህዶ በፍቅር እንደተገለጠ እኛም በእሱ ፍቅርና ትእዛዝ እንድንኖረው መድኃኔዓለም አባታችን ይርዳን። የሰማነውን በልባችን ጽላት ያስቀምጥልን። Thank you.